ይህ እዚህ ጋር የምትመለከቱት የአጼ ምኒልክ መቃብር ሲሆን ከጎን ያለው ደግሞ የሚስታቸው የእቴጌ ጣይቱ መቃብር ነው። ይቺ ወንበር ደግሞ አድዋ ሲዘምቱ አብራቸው የሄደችው ወንበር ነች። ፍሎግ አዲስ አንድ ብለን ጀምረናል። በአዲስ አበባ መታየትና መጎብኘት ካለባቸው ታፕ 10 ቦታዎች አንዱ 4 ኪሎ የሚገኘው ባታ ማርያም ናት ብዬ እዛ ተገኝቻለሁ። ባታ ማርያም በውስጧ ብዙ ታሪካዊ ነገሮችን የያዘች ውብ ቤተክርስቲያን ስትሆን በውስጧ መጀመሪያ እንደገባ የምታየው ከ200 እስከ 300 ዓመታትን ያስቆጠሩ ኤሊዎችን ነው። ቤተክርስቲያኗን ለመገንባት የፈጀው ጊዜ 10 ዓመታት ሲሆን በንግስት ዘውዲቱ ጊዜ ተጀመረ። ግንባታው ያለቀው ደግሞ በአፄ ኃይለሥላሴ ዘመን ነው። ቤተክርስቲያኗ በውስጧ ያሉትን ታሪካዊና አስገራሚ ቅርሶችን ከመጎብኘታችን በፊት ሁሉንም ነገር በምስጋና እንጀምራለን። እናመስግን። የማታመሰግኑ ሰዎች፣ ክብር የሚባል ነገር ለእግዚአብሔር የሌላችሁ፣ ሁልጊዜ በእንጉርጉሮ የምትኖሩ ሰዎች፣ ህይወታችሁ በእጭ የተሞላ ሰዎች እሱን ተውና ተመስገን ብሎ በቤተ ክርስቲያኗ አራቱ ማዕዘን ዙሪያ የአንበሳ ቅርጽን የያዙ የአንበሳ ሐውልቶች ሲገኙ እነዚህ ቅርሶችም በጃ ጊዜ ከቤልጂየም ተሰርተው የመጡ ናቸው። ከባህታ ማርያም ወደ ቤተ መንግስቱ አቅጣጫ ደግሞ ሌላ ቤተ ክርስቲያን የሚገኝ ሲሆን ድሮ በቤተ መንግስት ግቢ ውስጥ የምትገኝ እና የነገስታቱ ማስቀደሻ የነበረች ሲሆን በመንግስቱ ኃይለማርያም ጊዜ ለህዝብ አገልግሎት ይፋ የሆነች የእናታችን የኪዳነ ምህረት ቤተ ክርስቲያን ናት። ኪዳነ ምህረት መጽናኛዬ። ወደ ቤተ መቅደሱ ስገው ብዙ የስዕል አድኖች የምትመለከቱ ሲሆን ከዛ በተጨማሪ በአፄ ምኒልክ ጊዜ የተሳሉ የቅዱሳን ምስሎች ይገኛሉ። ቤተ ክርስቲያኑ ከውጩ ባልተናነሰ የውስጡን ኪነ ህንፃ አስገራሚ ሲሆን እሱን አይተን ስንጨረስ ደግሞ ከቤተ መቅደሱ ወደ ታች ምድር ቤት የሚገኘው ሙዚየም እንገባለን። በሙዚየሙ ከሚገኙ ቅርሶች መካከል በመሃል ያለው ይሄ የአፄ ምኒልክ መቃብር ሲሆን ካጠገቡ ደግሞ የሚስታቸው የእቴጌ ጣይቱ መቃብር ነው። ከንጉሱ መቃብር በስተቀኝ ደግሞ የልጃቸው የንግስት ዘውዲቱ መቃብር ይሄ ነው። ይሄ የኢየሱስ ክርስቶስ ምስል ደግሞ ከግሪክ ኦርቶዶክስ ፓትርያርክ በስጦታ ለንጉሱ የተላከ ሲሆን ይቺ ወንበር ደግሞ አድዋ በዘመቱበት ጊዜ አብራቸው የሄደችው ወንበር ናት። እነዚህ ሁለት ወንበሮች ደግሞ አፄ ምኒልክና እቴጌ ጣይቱ በዙፋናቸው እያሉ የሚቀመጡበት የነበሩ ወንበሮች ናቸው። ይህች የድንግል ማርያም ምስል ደግሞ ከ500 ዓመታቶች በላይ ያስቆጠረች ሲሆን በታዋቂው ሰዓሊ ሚካኤል አንጀሎ የተሳለች ነች። ስዕሏ ወደ ኢትዮጵያ የመጣችበት ታሪክ ደግሞ አስገራሚ ነው። በአድዋ ጦርነት ጊዜ የተማረኩትን 100,000 የጣሊያን ወታደሮች ለማስለቀቅ የጣሊያን መንግስትና ጳጳሱ የልመና ደብዳቤ ጽፈው ከደብዳቤው ጋር እንደ ምልጃ የላኳት ስዕል ናት። ከዚህ በተጨማሪ አፄ ምኒልክና ፈረንሳይ የባቡር ሀዲድ ለመስራት ያኖሩት መሰረተ ድንጋይ፣ የአፄ ኃይለሥላሴ እና የእቴጌ መነን በዙፋናቸው የሚቀመጡበት ወንበር፣ የአፄ ምኒልክ ልብሶች እና በአፄ ምኒልክ ጊዜ የነበሩ ሰዓሊዎች አፄ ምኒልክን በእጃቸው የሳሉት ስዕል፣ የአድዋ ድልን ያበሰረው የኒውዮርክ ታይም ጋዜጣ በሙዚየሙ ይገኛሉ። ይሄ ታሪካዊ ሙዚየምን ጎብኝተን በሩንም ዘግተን ባየሁት ነገሮች እየተገረምኩ አመስግኜ የቤተ ክርስቲያኑን ቅጥር ግቢ ለቅቄ ወጥቻለሁ። እናንተም ሙዚየሙን መጎብኘት ከፈለጋችሁ እስኬጁል አስይዛችሁ ሄዳችሁ መጎብኘት ትችላላችሁ። አስጎብኝም በቦታው ስላለ ምንም እንዳያሳስባችሁ። ከአዲስ አበባ ውስጥ መጎብኘት ካለባቸው ታፕ 10 ቦታዎች ውስጥ አንዱ ይሄ ነው ብዬ ዳስሼዋለሁ። ፍሎግ አዲስ ከኔ ጋር በአዲስ አበባ ይቀጥላል። በሌላ ቦታ፣ በሌላ መንደር፣ በሌላ ሰፈር እንገናኝ። እናመሰግናለን።